አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሁላችሁም ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ ደግሞ ይዤላችሁ የመጣሁት ፈጢራ አሰራር ነው። በአጭርና እንደዚህ ቀለል አድርገህ ቁርስ ላይ እንደዚህ መክሰስ ላይ መስራት ለምትፈልጉ አጭር የፈጢራ አሰራር ነው። ተከታተሉኝ። እንዲሁም ደግሞ ላይክ፣ ሰብስክራይብ፣ ኮሜንትም ጻፉልኝ። ስለምትከታተሉኝ በጣም አመሰግናለሁ። መጀመሪያ ያዘጋጀሁት ይሄ 4 ብርጭቆ በዚህ ማለት ነው 4 ብርጭቆ ዱቄት ነው የተጠቀምኩት። ያንን ቡር የሚባለውን ዱቄት ነው፣ ጥቁሩን ማለት ነው። ሲፈልጉ ነጩንም እሰራለሁ፣ ግን ለዛሬ ጥቁሩን ነው ስራ የተባልኩትና ከዛ 4 ብርጭቆ ዱቄት፣ 3 ማንኪያ ሱካር፣ ለ4 ማንኪያ ሱካር፣ ይሄን ይመስላል። 4 ማንኪያ አድርጌያለሁ። ከዛን 4 ማንኪያ ዘይት አደርጋለሁ ማለት ነው። ዘይት ማንኛውም ዘይት ይሆናል። እንደዚህ አድርገን እናደርጋለን። 2 4 ትንሽዬ ጨው ደግሞ እናደርጋለን። በጣም ትንሽ ያኔ ሻይ ማንኪያ ግማሽ የሚሆን እና ይህን ይመስላል። ከዛን በደረቁ እናቦከዋለን። ውሃ ደግሞ 1 ብርጭቆ ነው። እንደዚህም ደረቅ ካለባችሁ እንትን ማለት ትችላላችሁ። ቢያንስ እያያችሁት እያሻችሁ መጨመር ይቻላል። እና ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ። እንደዚህ ዩቲዩብ የምትሰሩ የኔ ቪዲዮ የደረሳችሁ ካላችሁ ደግሞ መልሽ ይበሉኝ፣ እመልሳለሁ። እንደዚህ ነው። በአንድ ጊዜ ውሃውን አልጨመርኩትም። ጠብ ጠብ እያደረኩ ትንሽ ውሃ ጨምሬያለሁ። እንደዚህ እያደረግን እናሸዋለን ማለት ነው። ያኔ ልክ እንዳሳምቡሳ በደረቁ ትንሽ እናሸዋለን። እና ውድ ቤተሰቦቼ ይሄው እንደዚህ አድርጌዋለሁ። በመሀል እንትን በየው ነውና በጣም ብዙ እንትን ይላል ማለት ሰዓት ይወስዳል። እንደዚህ ቶሎ ደብለቅ ደብለቅ የምናደርገው ነገር አይደለም። አሁን ያያችሁት እንደዚህ ሆኗል ማለት ነው። ይሄንን ለ12 ነው የማደርገው ማለት ነው። 12 አደርግና አሳያችኋለሁ። እየዳመጥኩኝ እየጠቀለልኩ ግማሹ ይሰራና ግማሹ ለነገ ይቀመጣል ማለት ነው። እና ይሄንን ስሰራ ለራሱ 2 ጊዜ ነው የጠራችኝ ሴትዮዬ። በቃ አሁንስ ስሜን ነው የጠላሁት እኔ ለራሱ። እና ይሄን ይመስላል ወዶቼ። ልጨርስና ደግሞ አሳያችኋለሁ መጨረሻ ላይ። እና ውድ ቤተሰቦቼ እንደዚህ አድርጌያለሁ ማለት ነው። ለ12 ማለት ነው። እንደዚህ እኩል አድርጋችሁ እንደዚህ ለ12 ካረኩት በኋላ እዳምጠዋለሁ ማለት ነው። እሺ ውድ ቤተሰቦቼ አሁን እንዳምጣለን። በነገራችን ላይ በጣም ቀላል ነው። በዛ ላይ የሚጣፍጥ ነው። ችግሩን ይሄ ክብ የሚባል ነገር ምንም አይመጣልኝም። ከዛ እንደዚህ ካረግን በኋላ ዘይት እንቀባዋለን።
ጥብቅ አድርገን እንትን እንዳይፈታ በኋላ ላይ ስንዳምጠው እንዳይፈታ መልሰው ስለሚዳመጥ እንደዚህ አድርገን እንጠቀልለዋለን ማለት ነው። ይታያችኋል ብዬ ተስፋ አደርጋለሁ። እንደዚህ ይሆናል። ከዛም እንደዚህ እያደረኩኝ ይታያችኋል። እንደዚህ ሆነ ማለት ነው። ከዛ ይቀመጣል። ሁለተኛውንም ልክ እንደዚሁ ይሄንን ለማብካት ስንት ጊዜ እንደጠራች ስብሃን አላህ። እና በእርግጥ የብዙዎቻችን ማዳሞች ይመስለኛል እነዚህ አፋቸው ላይ ስማችን የተከተበባቸው ይሄንንም እንደዚህ እናደርግና በጣም ቀላል ነው። ሞክሩት፣ ትወዱታላችሁ። እኔንም ላይክ አድርጉ፣ ሰብስክራይብ አድርጉ። እንደዚሁም መልሽ ይበሉኝ፣ እመልሳለሁ። ይሄንን ይመስላል። ሰዓቱ እንዳይረዝምባችሁ ምናልባት አሁን ላይ ቁርስ ላትፈልግ ስለምትችል አሁን ላልጋግረው እችላለሁ። በቃ እንደዚህ ከሆነ በኋላ መልሳችሁ ዳምጣችሁ ትንሽዬ ዘይት ብቻ ጠዋላ እንትን ላይ አድርጋችሁ መጥበሻዋ ላይ ትንሽዬ ዘይት አድርጋችሁ መስራት ነው ማለት ነው። ይሄን ይመስላል እና ስለተከታተላችሁ በጣም አመሰግናለሁ። ላይክ ሰብስክራይብ አትርሱ። ሰላማችሁ ይብዛ።